ታዲያስ ልጆች እንዴት ቆያችሁ? 13ቱ የዓመቱን ወራት ዛሬ እንማራለን። በእንግሊዝኛው 13 months of the year። ከኢትዮጵያ ውጭ ያሉ ሌሎች ሀገራት 12 ወራት ብቻ ሲኖራቸው ኢትዮጵያ ብቻዋን 13 ወራት አሏት። እነዚህንም በቅደም ተከተል እንማራለን። አብራችሁን ቆዩ። አንደኛ ወር መስከረም መስከረም በእንግሊዝኛ September September መስከረም 30 ቀናት አሉ። ሁለተኛ ወር ጥቅምት ጥቅምት በእንግሊዝኛ October October ጥቅምት 30 ቀናት አሉት። ሶስተኛ ወር ህዳር ህዳር በእንግሊዝኛው November November ህዳር 30 ቀናት ወይም 30 days አሉት። አራተኛ ወር ታህሳስ ታህሳስ በእንግሊዝኛው December December ታህሳስ 30 ቀናት አሉ። አምስተኛ ወር ጥር ጥር በእንግሊዝኛው January January ጥር 30 ቀናት አሉት። ስድስተኛ ወር የካቲት የካቲት በእንግሊዝኛው February February የካቲት 30 ቀናት አሉት። ሰባተኛ ወር መጋቢት መጋቢት በእንግሊዝኛ ማርች ማርች መጋቢት 30 ቀናት አሉት። ስምንተኛ ወር ሚያዝያ ሚያዝያ በእንግሊዝኛው ኤፕሪል ኤፕሪል ሚያዝያ 30 ቀናት አሉት። ዘጠነኛ ወር ግንቦት ግንቦት በእንግሊዝኛው ሜይ ሜይ ግንቦት 30 ቀናት አሉት። አስረኛ ወር ሰኔ ሰኔ በእንግሊዝኛው ጁን ጁን ሰኔ 30 ቀናት አሉት። 11ኛ ወር ሐምሌ ሐምሌ
በእንግሊዝኛው ጁላይ ጁላይ። ሐምሌ 30 ቀናት አሉት። 12ኛ ወር ነሐሴ ነሐሴ። በእንግሊዝኛው ኦገስት ኦገስት። ነሐሴ 30 ቀናት አሉት። ይሄ ወር ከኢትዮጵያ ውጪ ባሉት ሀገራት የመጨረሻዋ ወር ናት። ኦገስት ማለት በኢትዮጵያ ብቻ የምትገኘዋ 13ኛዋ ወር። በኢትዮጵያ ብቻ የምትገኘው 13ኛ ወር ምን ትባላለች? ጳጉሜ። ይህ ወር ኢትዮጵያ ላይ ብቻ የምትታወቅ ናት። 5 ቀናት አሏት ጳጉሜ። እናም በ4 ዓመት አንዴ 6 ቀናት ይሆናሉ። ሌሎቹ ዓመታት ላይ ጳጉሜ 5 ቀናት አሉ። በዚህ ቪዲዮ ያላችሁን ማንኛውም አስተያየት ሆነ ጥያቄ ከታች በኮሜንት ሴክሽን ላይ ብትጽፉልን ይደርሰናል። ሌሎች ቪዲዮዎች ደግሞ እንዲደርሳችሁ ምርኩዝ ለልጆች ቻናልን ሰብስክራይብ ያድርጉ። መልካም ጊዜ